ወደ ዛሬው ክላሳችን ከመግባታችን በፊት የእኛን ኢንዲኬተር እየተጠቀማችሁ የነበራችሁ ልጆች የኩ ሳፖርት ኤንድ ሬዚስታንስ እና አሪፍ ኤስቲአር የሚለውን ሁለቱን ኢንዲኬተሮች እየተጠቀማችሁ ያላችሁ ልጆች የተወሰነ ነገሮችን ማሳየት ስለፈለኩኝ ነው። ምክንያቱም ከዚህ በፊት በዛንኛው የዩቲዩብ ላይ አጠቃቀማቸውን እንዴት እንደሆነ አሳይቻችሁ ነበረ ማለት ነው። ነገር ግን ያው እንግዲህ ያንኛው የዩቲዩብ አካውንታችን ስለተዘጋ የተወሰኑ ነገሮችን ማስተካከልና ከማርኬቱ አንጻር ደግሞ እንዴት ማየት አለብን የሚሉትን ነገሮችን ማሳየት ስላለብኝ ነው ማለት ነው። እንግዲህ ከዚህ በፊት ካስታወሳችሁ ራሱን የቻለ ኢንትሪ እና ኤግዚት ሴታፖች የኢንዲኬተሮቻችን ነበራቸው ማለት ነው። እነዚህኛዎቹ ይሄ ወደ ሴል ይሄንኛው ደግሞ ወደ ባይ ለመግባት እነዚህን በሙሉ ኢንዲኬተሮቻችን ሲያመላክቱ መግባት እንደምንችል ተነጋግረን ነበረ ማለት ነው። ነገር ግን አሁን ላይ ያለውን የማርኬት እንቅስቃሴ አይታችሁት ከሆነ አንደኛው ሳፖርት እስከ ቀጣዩ ሬዚስታንስ ድረስ ያለው ጋፕ እንደምታዩት በትንሹ 1 to 5 ድረስ የሚሰጥ ነው ማለት ነው። ሶ እነዚህን እንዴት እንጠቀማለን የሚለውን ማሳየት አስፈልጓል ማለት ነው። ሶ ዛሬ ሳያቸው የነበረውና የወሰድኩት ትሬድ ነበረ። ይሄንኛው እዚህ ጋር የምታዩት የዩሮ ዩኤስዲ ኦሬዲ እዚህ ጋር ሪጀክት ሲደረግ ወይም ደግሞ ሬዚስታንስ ላይ ሪጀክት ከተደረገ በኋላ የገባውበት ነው። ኦሬዲ ፉል ቲፒ ሂት አድርጓል ማለት ነው። በዚህ አይነት መልኩ እየተከታተልኩት ነበረ። መጨረሻ ላይ እንደምታዩት አሁን ላይ ፉል ቲፒ ሂት ያደርጋል ማለት ነው። መጀመሪያ ላይ እንትን ከወሰዳችሁ ሶ እንዴት እንጠቀማለን የሚለው ማሳየት ስላለብኝ ለእናንተ ኢንዲኬተሮችን እየተጠቀማችሁ ላላችሁ ልጆች እኛ ያው ወደ ክላሳችን ስለምንገባ ምናልባት እናንተ የራሳችሁ ፕሮግራም ሊኖራችሁ ስለሚችል ስለ ኢንዲኬተሮች የሆነ ነገር ልበላችሁ። ዛሬ እንግዲህ ሳየው የነበረ ጂቢፒ ጄፒዋይ ማለት ነው። ጂቢፒ ጄፒዋይ ከሁለቱ ሴታፖች አንዱ ነበር የጠበቁት። እዚህ ጋር እንደምታዩት የዋን ሃወር ሰፖርት ኤንድ ሬዚስታንስ ኢንዲኬተሩን ተጠቅሜ ማርክ ካደረኩኝ በኋላ ቀጥሎ ምንድነው ያደረኩኝ በሁለት አይነት መልኩ ነበረ ሴታፑን የምጠብቀው። በስትሮንግ ቡሊሽ በዚህ አይነት መልኩ ይሄንን ሬዚስታንስ ሰብሮ የሚወጣ ከሆነ ወደ ቀጣዩ ሬዚስታንስ ከዚህ ጀምሮ ቲፒ እዚህ ድረስ መግባት እንደምንችል ነበረ ማለት ነው። የዚህኛውን ካንድል ስቶፕ ሎስ ተጠቅመን ወደ ሴል ደግሞ የሚቀጥል ከሆነ ደግሞ በሪጀክሽን የሚዘጋ ከሆነ ይሄኛው እስከሚዘጋ ጠብቀን ወደ ሴል እንገባለን የሚል ነበረ ያስቀመጥኩት ማለት ነው። ከዛ በኋላ እንደምታዩት 29 ሰከንድ ነበር የቀረው የዋን ሃወር ዘጋ። ከዘጋ በኋላ በዚህ መልኩ ማለት ነው ወደ ሴል ገባሁትኝ ማለት ነው። እዚህ ጋር እችኛዋ ካንድል መጀመሪያዋን እንዳለቀች ሪጀክት እንደተደረገች ማርኬቱ እየወረደ ይገኛል ማለት ነው። ይህንን በቻርቱ ላሳያችሁ። በመጀመሪያ ምንድነው የምታደርጉት? መጀመሪያ ላይ ይሄኛውን እስኩ ሳፖርት ኤንድ ሬዚስታንስ የሚለውን ኦን ታደርጉታላችሁ። ዋን ሃወር ላይ ያደርጋችሁ ማለት ነው። ኦን ካደረጋችሁት በኋላ መጀመሪያ ላይ ያው እንደ ከዚህ በፊቱም እንደምታደርጉት ሁሉንም እንትኖችን የምታሰምሩት ሳፖርት ኤንድ ሬዚስታንሶችን ማለት ነው። ካሰመራችሁ በኋላ ለምሳሌ እዚህ ጋር እንደምታዩት እዚህ ጋር የመጀመሪያ ቲፒ ያለ፣ ሁለተኛ ቲፒ እዚህ ጋር ነው ልንጠብቅ የምንችለው። ሶ የመጀመሪያው ቲፒያችን እዚህ ጋር ይሆንና ምናልባት ሪጀክት ካልተደረገ ቀጣዩ ደግሞ እዚህ ድረስ ሊመጣ ይችላል ማለት ነው። ሶ በዚህ አይነት መልኩ ነው የምንጠቀማቸው ማለት ነው። ሁሉንም ታሰምሩና ከሳፖርት እስከ ሬዚስታንስ ወይም ደግሞ ከሬዚስታንስ እስከ ሳፖርት ድረስ ያለውን ነው ትሬድ የምናደርግ ማለት ነው። ለቀጣይ በምትጠቀሙበት ሰዓት ላይ ምንጊዜም ትሬንዱን መሰረት አድርጎ ቢሆን ይመረጣል ብያችኋለሁ። ነገር ግን ምናልባት ያ ማርኬት ሪጀክት የተደረገው ሬዚስታንስ ወይም ደግሞ ከሳፖርት ከሆነና ከትሬንዱ ተቃራኒ ትሬድ ማድረግ ብትፈልጉ በማንኛውም ሰዓት ላይ ቀጣዩ ሪጀክሽን ላይ ፖዚሽኖችን ትዘጋላችሁ ማለት ነው። እኔ አሁን እዚህ ጋር 3 ፖዚሽኖችን ነበር የገባሁኝ። እዚህ ጋር አንድ ዘግቻለሁ። ቀጣይ የሚመጣ ከሆነ እዚህ ጋር አንድ ዘጋለሁ። ከዛ በኋላ ምናልባት ይሄንን ሰብሮ የሚሄድ ከሆነ ደግሞ እዚህ ድረስ ልጠብቀው እችላለሁ ማለት ነው። ይሄን ትሬድ እንደዚህ የሚሆነው በምን ታይም ነው? ከትሬንዱ ተቃራኒ ስትገቡ። እንደምታዩት ይሄ ትሬንድ ወደ ባይ ነው እየሄደ ያለው ከዚህ ጀምሮ ማለት ነው። ሶ ከትሬንድ ተቃራኒ ሲሆን በዚህ አይነት መልኩ መግባት ትችላላችሁ። ነገር ግን ትሬንዱን መሰረት አድርጎ ደግሞ ከገባችሁ ፉል ቲፒ ድረስ ልጠብቁ ትችላላችሁ ማለት ነው። እና በየቀኑ አሁን ሰሞኑን ወስዳቸው የነበሩ ትሬዶችን አይታችኋቸው ከሆነ በዚህ መልኩ በሳፖርትና በሬዚስታንስ መካከል በቀኑ ውስጥ ከሁለት ጊዜ በላይ ይሰጣችኋል ማለት ነው። ሶ ፔሸንሲ ነው ከእናንተ የሚጠብቀው። እነዚህን ሁለቱን ተጠቀሟቸው ለማለት ነው። የበፊቱን አይነት ኢንትሪ በየቀኑ ላታገኙ ስለምችሉ እነዚህን የተሻለ ሞር ልታገኟቸው የምችሉና እንደምታዩት ይሄ አሁን እዚህ ድረስ ቲፒ ከመጣልን 1 to 7 አካባቢ 6.9 አካባቢ ሪስክ ቱ ሪዋርድ ሬሾ ማግኘት የምንችልበት ነው ማለት ነው። ሶ በዚህ አይነት መልኩ ምንድነው የምታደርጉት? እዚህ ጋር ሪጀክት ሲደረግ ስቶፕ ሎሳችሁን የዚህን ካንድል የተወሰነ ብቻ ለሊኩዊዲቲ ታስቀሩና ትገባላችሁ ማለት ነው። ከዛ በኋላ መውሰድ ያለባችሁ ምናልባት ማርኬቱ ሪትሬስ ሊያደርግ ይችላል ወደ ባይ ከሆነ ብላችሁ የምታስቡት ከሆነ
እዛ ጋር የተወሰነ ፓርሻል ትዘጋላችሁ። ከዛ ቀጥሎ ያሉት ሪጀክሽኖች ላይ እየዘጋችሁ እስከ መጨረሻው ቲፒ ድረስ መጠበቅ ትችላላችሁ ማለት ነው። በኋላ ስቲል ብሬክ ኢቭን አድርጌዋለሁኝ በዜሮ ሪስክ ነው ትሬድ እያደረኩ ያለሁት እና እነዚህን ተጠቀሟቸው ለማለት ነው። ቅድም አናውንስ ያደረኳችሁና ላይቭ ትሬዳችን ላይ እንድትገኙ ያልኳችሁ። ዛሬም እንግዲህ በተጨማሪ በባለፈው ቅዳሜ ዕለት የሰራሁት ማለት ነው ሪትሬስ ሲያደርግ በዚህ መልኩ ገባዋለሁ ብዬ ያስቀመጥኩት ነው። ሶ ዛሬ በዚህ አይነት መልኩ ማለት ነው እንደምታዩት ኦልሬዲ ገብቼዋለሁኝ ከሜምበሮች ጋራ ማለት ነው። ለእነሱም ሪ ኢንትሪ ለቅቄላችኋለሁ ማለት ነው። እዚህ ጋር ይሄኛው በሪጀክሽን ሲዘጋ ይሄን የምታዩትን ሴትአፕ ለቅቄላችኋለሁ ማለት ነው። መጨረሻውን አብረን የምናይ ሲሆን ሌላው ደግሞ ጂቢፒ ጄፒዋይም በዚህ መልኩ ገብቼዋለሁ ማለት ነው። ስለዚህ ጂቢፒ ጄፒዋይ እና ዩሮ ዩኤስዲ የዛሬን ትሬድ መጨረሻም አብረን የምናይ ይሆናል ማለት ነው። ሙሉ ቪዲዮውን የምለቅላችሁ ይሆናል ለእናንተ አጠቃቀማቸውን በደንብ እንድትረዱት የኢንዲኬተሮቻችንን ማለት ነው። አሪፍ ፎሬክስ ነኝ። ሌትስ ጎ